ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ብዙ የመዳም ቅመሞች የጠየቃችሁኝ አዳዲስ የመዳም ቅመሞች ዩቲዩብ ላይ ቪዲዮ እንዴት ነው የምንችለው፣ እንዴትስ ነው የሚለቀቀው ብላችሁ የጠየቃችሁን ልጆች አላችሁ። ቪዲዮ በብዙ መልኩ መልቀቅ ይቻላል። በነገራችን ላይ አሁን በብዙ መልኩ መልቀቅ ትችላላችሁ። ኦኬ እኔ አሁን ወደ ዩቲዩብ ስቱዲዮ ገብቼ ቪዲዮ እንዴት እንደምትለቁ ላሳያችሁ። ሁላችንም ዩቲዩበሮች ላይ እጃችን ላይ ዩቲዩብ ስልካችን ላይ ዩቲዩብ ስቱዲዮ አለ አይደለም? የግድም መኖር ስላለበት ማለት ነው። አጠገቤ ላለው ጫጫታ በጣም ይቅርታ ሶሪ። እሺ ውዶቼ ያውና ዩቲዩብ ስቱዲዮ ኦኬ። ከዛ ወደዚህ ገባለሁኝ። ቪዲዮ እንዴት ሰርታችሁት ቪዲዮን እንዴት ነው መልቀቅ የምንችለው ብላችሁ የተቸገራችሁ ወይም እምቢ ያላችሁ ነው። ኦኬ እና አሁን ዩቲዩብ ስቱዲዮ ላይ ገብቻለሁ። ይቅርታ ከዛ እዚህ ጋር ገብቻለሁኝ አይደለ? ትገባላችሁ የራሳችሁ ዩቲዩብ ስቱዲዮ ላይ ቻናላችሁ ላይ ማለት ነው። ከዛ እቺን ትነካላችሁ። የቀስት የመደመር ምልክቷን ወይም የኤክስ ምልክቷን ማለት ነው። ተረዳችሁኝ? የመደመር ምልክቷን ትነካላችሁ። ገባችሁ? ከዛ ምንድን ነው የምታደርጉት? አሁን የምታደርጉት ምንድን ነው? እዚህ ጋራ ቪዲዮዎችን ያመጣላችኋል። የትኛውን ቪዲዮ ነው መጫን የምትፈልጉት? ለምሳሌ አሁን እኔ መጫን የምፈልገው ቪዲዮ ይሄ ነው። አያችሁ ምልክት ያደረኩበት ማለት ነው። ከዛ መጫን የፈለጋችሁትን ቪዲዮ በጣታችሁ ትነኩታላችሁ፣ ወይም እዚህ ጋራ ያመጣላችኋል፣ ትመርጣላችሁ ማለት ነው። ገባችሁ? እኔ ግን መጫን የምፈልገው ቪዲዮ ይሄኛው ስለሆነ በጣቴ ነካለሁ። የፈለጋችሁትን ቪዲዮ በጣታችሁ ትነካላችሁ። ገባችሁ? ከዛ እንደዚህ ይመጣልኝ። እዚህ ጋር ነው አሁን ትልቁ እንትን መጠንቀቅ መስራት ያለባችሁ። እዚህ ጋራ የምትለቁትን ቪዲዮ ርዕሱን መጻፍ አለባቸው። ቪዲዮ ምንድን ነው የሚለው? ስለምንድን ነው የምታወሩት? ስለምንድን ነው እያስተማራችሁ ያላችሁት እየለቀቃችሁ ያላችሁት? ሀሳባችሁን ጻፉ። ስለ ምግብ ከሆነ የምግብ አሰራር፣ ስለ ፍቅር ከሆነ ስለ ፍቅር፣ ስለ ስደት ከሆነ ስለ ስደት በቃ ጻፉበት። እሺ አጠገቤ ሌላ ሰው ስላለ በጣም ይቅርታ። ተረዳችሁ? አሁን እኔ እዚህ ጋራ ስልኬ አማርኛ ስለማይጽፍ የቪዲዮ የተሰራው በአማርኛ ስለሆነ ቪዲዮ ኮሜንቱን በሌላ ስልክ ኮሜንት ጽፌ ኮፒ አድርጌ ስለያዝኩትኝ ይሄውላችሁ እንደዚህ አደርገዋለሁ። በዚህ ይሄ ስልኬ አማርኛ ስለማይጽፍ ማለት ነው። ተረዳችሁ? ከዛ እናንተ እዩትኝ። አሁን ለምሳሌ እኔ እዚህ ጋራ ቪዲዮ ስለዚህ ስለሚያወራ እንደዚህ ጽፌ ይሻለሁ። ከዛ እዚህ ጋር ደግሞ ምንድን ነው የምታደርጉትኝ? እዚህ ጋር አያችሁ፣ እዚች ጋራ ማለት ነው ቻናላችሁ ፕራይቬት አድርጋችሁ አትልቀቁት። ያው ሁል ጊዜ ቪዲዮ ስትለቁ ቼክ ማድረግ ያለባችሁ ነገር ምንድን ነው? እቺ እንደዚህ ነው መሆን ያለባት፣ መቀያየር የለባትም። ያው እነዚህ ሶስቶቹ እንደዚህ ነው መሆን ያለባቸው። አንደኛ ላይ ያለችው እንደዚህ ማብራት በጥቁር ሆና ነው መቀመጥ ያለባት። እንዳትነካኩ ግን ስትለቁ ቼክ ማድረግ አለባችሁ። ተረዳችሁ? ከዛ አሁን እዚች ጋራ ደግሞ ምን ላሳያችሁማ። ከዛ አሁን እዚች ጋራ ሳብ ታደርጉና ኮሜንት ቦታችሁ ራሱ ዝግ ከሆነ ቼክ አድርጉ። ገባችሁ? እዚች ጋር ከታች ኮሜንት ቦታ አለ አይደለ? ኮሜንት ቦታዋን በመንካት ቼክ አድርጉ። አያችሁ? ለምሳሌ አሁን ኮሜንት ቦታዬ ክፍት ነው። ለምን ቪዲዮ ስትለቁ ኮሜንት ቦታውን ቼክ አድርጉትኝ። ክፍት ከሆነ ክፍት ነው። አይ እዚህ የመጀመሪያው ላይ ከሆነባችሁ ደግሞ ሁለተኛው ላይ አድርጋችሁ ክፈቱትኝ ማለት መከፈት አለበትኝ። ከዛ አሁን እዚህ ጋር ነው። አሁን እኔ ለቻናሌ ማስታወቂያ ስለማስገባ ማስታወቂያ ያላችሁ ማስታወቂያ ኦልሬዲ ታውቃላችሁ። አሁን እኔ ማስታወቂያ ስላለኝ እዚች ጋር ማስታወቂያ ላስገባ፣ ቻናሉ ማስታወቂያ ስላለው ማለት ነው። በዚህ መልኩ ያው ጥቅማችን አንድ ዩቲዩበር ጥቅሙ ምንድን ነው? በማስታወቂያ ስለሆነ ማለት ነው። እሺ ስለዚህ አሁን ማስታወቂያውን አስገብቻለሁ። ከዛ ምንድን ነው የማደርገው? እንዴት ነው የምታደርጉትኝ? ማስታወቂያ እናንተ አታስገቡም። አዳዲሶች እናንተ አይጠበቅባችሁም። እኛ ነን ሞኒ የሆነ ቻናል ነው የሚገባው ማለት ነው። እሺ አልመጣልኝም ምናምን ብላችሁ እንዳትሉ ስለማይከፍትላችሁ። ከዛ አሁን እዚች ጋራ ምልክት ያደረኩበት ከላይ እቺን ትነካላችሁ።
ተረዳችሁ? ከዛ እዚች ጋራ እንደዚህ ይመጣል። ቪዲዮ ረጅም ከሆነ 10 ደቂቃ ከዛ ቪዲዮ በዚህ መልኩ ስትለቁ እንደዚህ ይመጣላችኋል። ሁልጊዜም ቼክ ማድረግ ያለባችሁ እንደዚህ ሁለተኛው ላይ ነው ማድረግ ያለባችሁ ማለት ነው የሚለው ላይ እንደዚህ። አንዳንዴ ሾርት ቪዲዮ ከሆነ አጫጭር ቪዲዮ ከሆነ እንደዚህ ላይ ያስመረጣችሁ ይችላልኝ። ገባችሁ? ግን ረጅም ቪዲዮ ከሆነ እንደዚህ ያመጣላችኋል። መሆንም አለበት። ከተለቀቀ በኋላ ራሱ ማስተካከል ትችላላችሁ። አሁን ለምሳሌ ይኸውና እንደዚህ ያበራለሁ። ገባችሁ? እንደዚህ ያበራና ምን አደርጋለሁ? ያችሁ ምልክት ያደረኩበትን እንደዚህ ትነካላችሁ። ከዛ እንደዚህ ይመጣላችኋል። ከመጣላችሁም ይመጣል፣ ካልመጣም ደግሞ ቀጥታ ይወስደዋል ማለት ነው። ይኸው ነካለሁ። ከዛ ይኸውላችሁ ቪዲዮን በቃ አፕሎድ እያደረገ ነው ማለት ነው። ተረዳችሁ? ስለዚህ በዚህ መልኩ ነው ዩቲዩባችሁ ላይ ቪዲዮ የምትለቁት። የመዳም ቅመሞች ምንም የሚያስፈራ ነገር የለም። አትፍሩ፣ ግራ አትጋቡ። ምንም ግራ የሚያጋባ የሚያደናብር ነገር ስላሌለ ማለት ነው። በዚህ መልኩ መስራት ትችላላችሁ። ሌላ ጥያቄ የፈጠረባችሁ ነገር፣ አልገባ ያላችሁ ነገር፣ ሌላ ዩቲዩበሮች ጋር አይታችሁት ግን ልትረዱት ያልቻላችሁት ነገር ካለ ጠይቁኝ። እኔ እህታችሁ አለሁላችሁ። ያወቁትን ማሳወቅ መልካምነት ነው ማለት ነው። ሰላም ሁኑ፣ በርቱ፣ ጀግኑ፣ ስሩልኝ የኔ ውድ እህቶች። ጥሩ ደረጃ ላይ ደረሳችሁ። ከስደት ወጥታችሁ ከሰው ቤት ወጥታችሁ ቤታችሁ ላይ ፏፊፍ ብላችሁ እንደማያችሁ ባለሙሉ ተስፋ ነኝ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር በሀገሬ ኢትዮጵያ